ሃይ ቪወርስ እንደምናችሁ ሰላም ናችሁ ወይ? ዛሬ 43 ቴሌቪዥን ኢንች ኤልሲዲ ቴሌቪዥን ባክላይት ፕሮብሌም ያለው ነው። እንዴት አድርገን ፊክስ እንደሚደረግ አሳያቸዋለሁ። ፕሮብሌሙን ለምሳሌ ቴሌቪዥኑን ኦን አድርጌ አሳያቸዋለሁ ያለበትን ፕሮብሌም። ፓወሩን ኦን በማደርግበት ሰዓት ላይ ኤልኢዲዋ ብቻ ነች ፍሊከር የምታደርገው። ይሄ ብልጭ ብሎ ይጠፋል። ምንም አይነት እንትን የለውም፣ ምንም አይነት ብርሃን የለውም። የባክላይት ፕሮብሌም እንደሆነ ነው። የቴሌቪዥኑ ኤልጂ ነው። ስለዚህ እንዴት አድርገን ፊክስ እንደምናደርግ አሳያቸዋለሁ። በቅድሚያ እንትኖቹን ይህንን ዲስኮኔክት አድርጉት። አሁን እንትኖቹን እንፈታለን፣ ብሎኖቹን ስክሮችን መፍታት ነው። ከበሮን ሪሙቭ አድርገናል። ስፒከሮችን ዲስኮኔክት ማድረግ ነው። ስፒከሮችን ዲስኮኔክት እናደርጋለን። ስፒከሮችን ለብቻ እናደርጋለን። ይሄኛው ሴንሰር ነው፣ ኤልኢዲ ሴንሰር ነው። ይሄኛው ኤልኢዲ ሴንሰር ነው። እዚህ ጋር ያለችው ቺ ማለት ነች፣ ኤልኢዲ ሴንሰር ነች። ይሄ ቲካን ይባላል። ይሄ ፓወር ሰፕላይ ቦርዱ ነው። ይሄኛው ሜን ሰፕላይ ቦርዱ ነው። አሁን ሴንሰሩን እዚህ ጋር ዲስኮኔክት ታደርጋላችሁ። ይሄንንም በዚሁ ይሄ ባክላይት የሚያገኝበት ቦታ ነው። ከዛችን ደግሞ ይችን ሪበን ኮቢሉን ታላቅቃላችሁ። እዚህ ጋር ታላቅቃላችሁ እንደዚህ። ይችንም እንትን ታደርጋላችሁ። እቺ ቲካን ትባላለች። ናው እሱን ካደረግን እችን የምፈታበት ምክንያት ምንድነው? እቺ ከባክላይቱ የሚይዘው ሁከሮች ስላሉ ከሱ ስር ሁከሮቹን ለማላቀቅ ብዬ ነው። እዚች ጋር በተኖቹን ተጭኜ እዚች ጋር አወጣለሁ። ከዚህ በኋላ አያስፈልገኝም፣ ወደ ቦታው መልሰዋለሁ ማለት ነው። ወደ ቦታው መልሳለሁ። ከስር ያለችው ሁከር አለች። ዲፍሌክሽን እንትኑን የሚይዘው ሁከር ስላለ እሱን ሁከር ለማላቀቅ ብዬ ነው። ይህንንም እንደዚሁ ከስር ያሉትን ነገሮች ፈትቼ እሱ ጋር ያሉትን ነገሮች እንትን አደርጋለሁ።
የባክላይት ፕሮብሌም መኖሩና ለመኖሩን የምናውቅበት መንገድ ኤልኢዲ ቴስተር አለ። ኤልኢዲ ይሄ የምታዩት የባክላይት ቴስት ማድረጊያ ኢንስትሩመንት ነው። ኤልኢዲ ባክላይት ቴስተር ነው። በዚህ ነው ቴስት የምታደርጉት ባክላይቱ ተቃጥሏል ወይም አልተቃጠለም የሚለውን ነገር አይደንቲፋይ ለማድረግ በዚች ነው። ይኸው ዙም ኢን አድርጌ ያሳያቸዋለሁ። ዙም ኢን አድርጌ ያሳያቸዋለሁ። ዙም ኢን አድርጌ ያሳያቸዋለሁ። ኦኬ። እና ይሄ ባክላይቱ ፕሮብሌም መኖሩ አለመኖሩን ቀላሉ እንደዚህ አድርጋችሁ ለመለካት እንዳይመቻችሁ እንደዚህ አድርጋችሁ እዛ ይሄ ኦፕን መሆኑን ያሳያችኋል ማለት ነው። 320 ነው። ኖርማሊ መሆን የሚገባበት 174 ነው። 174 አካባቢ ነው። እንደየቴሌቪዥን አይነት ስለሚለያይ አሁን ኦፕን መሆኑን የሚያሳየኝ ይሄ 300 ምናምን የሚያሳየው። ስለዚህ ኤልኢዲው መሃል ላይ ያሉት እንትኖቹ በሙሉ የተወሰኑት ፓርቶቹ ኦፕን መሆናቸውን ያሳየኛል ማለት ነው። ስለዚህ አውቶማቲካሊ የኤልኢዲ ባክላይት ፕሮብሌም መሆኑን ያሳያችኋል ማለት ነው። ኦኬ። ከነዚህን ከስር ሁከሮች ስላሉ ነው ይህን የምፈታበት ምክንያት። ሁከር ከስር ስላለ ነው። ሁከር ከስር ስላለ ነው። እነዚህን ሁከሮችን እንትን ልበላቸው ወደ ውስጥ በዚህ በፒንሳ ወይም እዚህ ጋር ከቨር ነች። ከቨሯችን መፍታት አለባችሁ። እዚህ 4 ብሎኖች ናቸው። ቅድሚያ ብሎኖችን መፍታት ነው። እዚህ ከጎን ላይ ያሉ ብሎኖች አሉ። እነሱን መፍታት ነው። ሁለት ሶስት ብሎኖች ናቸው። ብሎኖቹ ስለሚለያዩ እንዳትቀላቅሏቸው። በሳይድ በኩል ያለውና በጎኑ በኩል ያለው እንትን ብሎኖቹ ይለያያሉ። በኋላ ስታስገቡ እንዳትቸገሩ ማለት ነው። በኋላ ስታስገቡ በዚህ በኩል በዚህ ሳይድ ያለው ብሎኖቹ ሳይዛቸው ይለያያሉ። በኋላ ላይ እንትን እንዳይረዋችሁ አልገጥም ስለሚሏችሁ እንዳትቸገሩ ለብቻ ብታደርጓቸውም ጥሩ ነው። አሁን ፈተናቸዋል። እችኛዋን ማለያየት እንችላለን። አሁን ይችን ማለያየት ይቻላል። ቅድሚያ ከዚህ ከታች እንትን ብላችሁ
ሁከር ነገር ስላለው ሁከሩ ስለሚይዝባችሁ በፍላት ስክሩ ድራይቨር ትንሽ ቀና ቀና ስታደርጉት ይወጣል ማለት ነው። እቺን ቀና አድርጓት እንደዚህ አድርጋችሁ ያቺ ማለት ነች። በቃ ይሄ እንደዛ ወጣ ነው። ከዚህ ጋር እናድርገው፣ ችግር የለው። እዚህ እናድርገው። ኦኬ ናው እዛ ይሄንን ከቲካን ቦርዱ አለ አይተናል። እንደዚህ ይሄ ከስክሪኑ ጋር የተያያዘ ስለሆነ እንደዚህ ታደርጋላችሁ። አሁን እንገልብጠው። ኦኬ አሁን በትችሉ እዚች ጋር በኋላ ለስታስገቡ እንትን እንዳያደርጋችሁ ምልክት ብታረጉበት ለእናንተ ጥሩ ነው። በቀላሉ ወደ ቦታ ለመመለስ አትቸገሩም ማለት ነው። እችን ትንሽ ዝም ብላችሁ ለምልክት ያህል ፕላስተር እንደዚህ አድርጋችሁ ቦታውን በኋላ ላይ ለመመለስ እንዳትቸጋገሩና ቤት ሳይድ ነው በዛ ነው በዚህ ነው የሚለው ነገር እንዳይምታታችሁ እንደ ምልክት ተጠቀሙበታላችሁ ማለት ነው። አሁን አለያየ ነው። ይሄን ለምልክት ያህል ነው ያረግንበት። ከዚህ ጋር እናስቀምጠው። አሁን ይችን ደግሞ እንዳይሰበራችሁ ይሄ እንዳይሰበርባችሁ እዚህ ጋር ትንሽ ብላችሁ በምልክት ያህል እንደዚህ ብላችሁ ከስክሪኑ ጋር እንደዚህ ጋር ያዝ ታደርጉታላችሁ። ይሄ ሪቢል ኬብሉ በቀላሉ የሚሰበርና ወይም ከስክሪኑ ላይ የሚለያይ ስለሆነ እንዳይለያይባችሁ እንደዚህ አድርጋችሁ በትንሽ በፕላስተር ነገር እንደዚህ ካደረጋችሁ በኋላ አሁን ካያችሁ ደግሞ ይሄኛው ይሄ ሳከር ነው። ይሄን ስክሪን መያዣ ነው። በቀላሉ ስክሪን የምትይዙበት ነው። ይሄንን በወልማርትም ሌላ ብላ ታገኛላችሁ። ኢቤይ ላይም የተለያየ ቦታ ላይ ፈልጋችሁ ማግኘት ትችላላችሁ። ይሄ ስክሪን መያዣ ነው። በቀላሉ ይሄ ስክሪኑ ፍረጃብል ስለሆነ በቀላሉ ይሄኛው ለመያዝ ይመቻችኋል ማለት ነው። እንደዚህ ቀስ ብላችሁ ሳክ ታደርጋላችሁ። ቀስ ብላችሁ ስክሪኑ በጣም እንዳትጫኑት፣ እንዳይሰበር ይሄንን እንደዚህ አድርጋችሁ ይሄ ስክሪኑ በቀላሉ ትይዙበታላችሁ ማለት ነው። በቀላሉ በጣም እንዳትጫኑት ስክሪኑን። ይሄንን በቀላሉ አያችሁታል። ቀላሉ እንደዚህ አድርጋችሁ ኦኬ። አሁን አያችሁት እንዴት በቀላሉ እንደሚይዘላችሁ አያችሁት አይደል? በጣም ኮምፎርታብል ነው፣ ኢዚ ነው። በቀላሉ እንደዚህ ይዝላችኋል። ስክሪኑ ሴፍ ነው ማለት እንዳይሰበር ማለት ነው። እዚህ ላይ አድርገው አሁን ይሄ ደግሞ ዲፍሌክሽን እንትን የሚያደርግ ነው። እሱም በዘር አለው። እሱም በዘር ቀስ ብላችሁ ከስር ሆከሮች አሉት ዙሪያውን ነው። እሱም ሆከሩን ታላቃላችሁ። በቀላሉ እንዳትሉት፣ ፎርስ እንዳትጠቀሙ፣ እንዳይሰበርባችሁ ማለት ነው። ቀስ እያላችሁ ዙሪያውን ሆከር ስላለው ሆከሩን ታላያላችሁ።
ቀስ እያላችሁ ዙሪያውን ሁከሮች ያሉት ያዙት። በፍላት እንዳያሳስታችሁ አቅጣጫዎቹን በሁሉም አቅጣጫ ምልክት አድርጉበት። በሁሉም እንትን እንዳይልባችሁ በኋላ ስታስገቡ እንዳያምታታችሁ። በየትኛው ሳይድ ነው ሳይዱ ብላችሁ እንዳያምታታችሁ በኋላ ላይ በቀላሉ ለማስገባት አትቸገሩም ማለት ነው። ኦኬ ይሄ ሪፍሌክተር ነው። ይሄ ሪፍሌክተር ነው። ኤልኢዲዎቹ በሚበሩበት ሰዓት ላይ ብርሃን እንዲሆን የሚያደርገው ይሄ ነው። ሪፍሌክተር ነው። ይሄ አንድ ላይ እንደዚህ ለመያዝ እንደዚህ ብላችሁ እንደዚህ ብታደርጉት በቀላሉ ለማስገባት ይቻላል። እንደዚህ አድርጋችሁ ኦኬ ይሄን ይመስላል እንግዲህ ኤልኢዲዎቹ እነዚህ ናቸው። ቅድም ሁከሮቹን ሳላቀቅ የነበሩት ሁከሮች እነዚህ ናቸው። ይሄው እንደዚህ እንደምታዩቸው ናቸው። በኋላ ላይ እናስገባቸዋለን እዚህ ጋር እና ኦኬ ያው ኤልኢዲዎቹ እነዚህ ናቸው። ይሄን ይመስላሉ ኤልኢዲዎቹ። መስራት የትኛው ፕሮብሌም እንዳለበት አሳያችኋለሁ። እዚች ጋር አንድ አለች፣ እሷን ለማውጣት ብዬ ነው። አሁን ኤልኢዲው የቱ ጋር ነው ያለው ፕሮብሌም የሚለውን ነገር እናያለን። ይሄንን መጀመሪያ ሪፍሌክተሩን ላንሳው። እቺን ስታነሱ እንዳይሰበርባችሁ በዘዴችን ፒክ ወደ ላይ አድርጋችሁ ወደ ላይ አድርጓትና እንዳይሰበርባችሁ ከዛ ወደ ኋላ ማንሸራተት ነው። እንዳይሰበርባችሁ እንደዚህ አድርጋችሁ እቺ ሁከር ነገር ነች። እንደዚህ አንሸራታችሁ እንደዚህ አንሸራታችሁ ታስገባላችሁ። ስታወጡኛን ከዚህ ጋር ብድግ አድርጋችሁ ወደ ኋላ ማንሸራተት ነው። ልክ እንደዚህ በተመሳሳይ ሁሉንም እንደዚሁ እያደረጋችሁ ታወጣላችሁ። ይሄ ሪፍሌክተሩን የሚይዝ ነው። እንደዚሁ እንዳይሰበርባችሁ በዘዴ እንደዚህ አድርጋችሁ ሁሉም ዘሴም ነው እንዲያርጋችሁ እንዳይሰበርባችሁ። ሁከር ስላለው በቀላሉ ልሳብ ብትሉት ሁከሩ ከውስጥ ስለሚይዘው ይሰበራል ማለት ነው። ስለዚህ እንዳይሰበርባችሁ ትንሽ ከፍ አድርጋችሁ ይችን ደግሞ መሳቢያውን ወደ ላይ ከፍ ስታደርጉት ቀስ ብላችሁ ከፍ ስታደርጉትና ወደ ጎን ስትስቡት ይወጣላችሁ። ከዚህ ጋር እንግዲህ ወጣ ታደርጋላችሁ። ይችን ደግሞ ከፍ ታደርጋላችሁ። ከዚህ ትንሽ በመጠኑ ብዙም ሳይሆን በመጠኑ እንዲያርጋችሁ በቀላሉ እንደዚህ። ኦኬ ይሄ ሪፍሌክተሩ ነው። ኤልኢዲ ሲበራ ሪፍሌክት የሚያደርግ ነው። ይሄ ሪፍሌክት የሚያደርግ ነው። ኦኬ እነዚህ ኤልኢዲ ነው። ይሄ ዲፊውዘር ይባላል። ይሄ እነዚህ ኤልኢዲ ላይ የተቀመጡት እንትኖች መስታቶቹ ዲፊውዝ ነው። ላይት በሚበራበት ሰዓት ላይ ዲፊውዝ የሚያደርግ ነው። ይሄ ላይቱን ዲፊውዝ የሚያደርግ ነው። ሌላ ኦኬ ቴስት እናደርጋለን።
ቴስት እናደርጋለን። የቱ ጋር ነው ፕሮብሌሙ ያለውን ነገር የሚለው ቴስት እናደርጋለን። ቴስት ኤልኢዲ ቴስተር ነው። በኤልኢዲ ቴስተር ቴስት እናደርገዋለን። ኔጌቲቭን በኔጌቲቭ ፖዚቲቭን በፖዚቲቭ አድርጋችሁ ያው ሁሉም ይበራሉ። ይቺ አትበራም። እዚህ ጋር ያለችው አትበራም። ይሄው እንደምታዩት ከነዚህ ከ3 6 7 8 ከ8 ውስጥ አንዷ አትበራም። ይቺኛው አትበራም። ሌላው ይሄኛውን ደግሞ ስናየው ደግሞ እነዚህ ሁሉም ይበራሉ። እነዚህ ደግሞ ይሄው ነው የምታዩት እዚህ ጋር ይቺ አትበራም። ኤልኢዲዋ ተቃጥላለች ማለት ነው። ላይት ኢሚተር ዳዮድ ነች ናቸው፣ አይበሩም ማለት ነው። ይቺ አትበራም። ይሄው እንደምታዩት ይሄኛውን ደግሞ ይሄኛው ናቸው። ነገር ግን ኤልኢዲዎችን ስናስገባቸው ሁሉንም አንድ ላይ ብንቀይረው ጥሩ ነው። ምክንያቱም አንዱ ብራይት ይሆናል፣ አንዱ እንትን ስለሚሆንባት የተለያየ ባትገጥሙ ጥሩ ነው። ስትገጥሙ ኤልኢዲ ስትገጥሙ አንድ ላይ ሁሉንም አንድ ላይ ብትቀይሩት ጥሩ ነው ቢቀየር። አሁን እንትኖቹን እንትን እናርጋቸው እንቀላቸው። ይሄ ሲነቀልም በዘዴ እቺን ሁከር ነገር አለች። እቺን ሁከሯን እንዲያርጋችሁ ታወጣላችሁ። እዚህ ጋርም እንደዚሁ ሁከር ነገር አለችው አርጋችሁ ማውጣት። ሁከር ነገር ማውጣት ይሄን ይመስላል። እንትኖቹን ማላየት ነው። እዚህ ትንሽ ፍላት እንደዚህ ፍላት ነገር እንትን አድርጋችሁ እንደዚህ ብታረጉት ቀላል ነው። እንዲያርጋችሁ ቀላሉ እንደዚህ የሚያጣብቅ ነገር ስለሆነ እንደዚህ አድርጋችሁ አሁን ጨርሰናል። ኤልኢዲዎችን አላቀናል። ኤልኢዲዎችን አላቀናል። ናው ይሄ ኤልኢዲ እዚህ በእንደዚህ ፓክ ተደርጎ ነው ከአማዞን ነው ኦርደር ያደረኩት። በቀላሉ እንደዚህ እንትን ብላችሁ መጠቀም ይቻላል። ከፍቼ ያሳያችኋለሁ።
ይህን ይመስላሉ። ቻናል ላይዋት ቀስ ብላችሁ እንትን እንዳይልባችሁ ሌዲዮን እንዳይለያይባችሁ በቀስ ብላችሁ እንደዚህ ያላዩትና ቢ ሳይድ ነው። ኤ ሳይድ ነው። እንደዚህ አድርጎት እየሰራን እንዳለን ይሄ ኤልኢዲው ይሄን ይመስላል። ኤልኢዲው ይሄን ይመስላል። ታያችኋል። ኦኬ ናው ከሰር እንትን ስላለው ትልጡታላችሁ ከስር ያለውን ነገር እንደዚህ ይላጣል። እዛ እዚህ ጋር ታችሁ እንደዚህ ጋር ትንሽ በተቻላችሁ መጠን ደግሞ እዚህ ጋር ቀዳዳ ስላለች ቀዳዳዋን ብታበጇት ጥሩ ነው። ለዛ እንትን እዚች እንትን ውስጥ አይገባላችሁም። እዚች እንትን ውስጥ አይገባላችሁ። ስለዚህ እዚህ ጋር ምላችሁ እንደዚህ በሳ ብታደርጉት እንችላላችሁ። በትንሽ በሳ ለማድረግ ነው። በቀላሉ ውስጥ እንዲገባላችሁ ማለት ነው። እቺ ማለት ነው በሳ ማድረግ እንደዚህ በሳ ታደርጋላችሁ። ከዛ በኋላ እዚች ጋር እዚች ጋር ጫን ማለት ነው። ይጣበቅ ጫን ማለት ነው። ይሄኛው የቢ ሳይድ ነው። ይሄ ደግሞ ኤ ሳይዱ ነው። ይሄ ኤ ሳይዱ ነው። በደንብ አድርጋችሁ መግባቱን እርግጠኛ ሆናችሁ መግባቱን እንደዚህ ካደረጋችሁ በኋላችን ማስተካከል ነው። ይችን ቅድም እንዳልኳችሁ ይችን በሳ ብታደርጓት ጥሩ ነው ያልኳችሁ፣ እንዳትረሷት። ትንሽ በሳ ማድረግ እንደዚች እዚች ጋር ያለችውን በሳ ለማድረግ ዘጋጋ እንደዚህ ማድረግ ነው። ይችን ከገባችሁ በኋላ ሜክ ሹር ተገናኝቷል አልተገናኘም የሚለውን ነገር ሜክ ሹር ለመሆን እዚሽ ጋር ስታነካኩት እቺ ጋር ስታነካኩት ሁሉም መብራቱን ሜክ ሹር መሆን አለባችሁ። በቃ ወይ ይበራል ተገናኝቷል ማለት ነው። ኮኔክተሮችን እናያይዝ። መቅጠሙንም ሜክ ሹር እንትን በሉ። እዚህ ጋር ሲዘረቃ የሚል ነገር ድምጽ ይሰጣችኋል። ኦኬ ሜክ ሹር ውስጥ መግባቱን ሜክ ሹሩን አሁን አጠቃላይ እንትለካው ሁሉም ይበራል ወይ አይበራም የሚለውን ነገር ሁሉም ይበራል። አያችሁት አይደለም? ሁሉም ይበራል።
አሁን ይሄ ቅድም የሚያሳየኝ የነበረው ያው ዙም ኢን አድርጌ ላሳያችሁ። ይሄ ቅድም 300 ምናምን ነበር ኤልኢዲ ቴስተሩ የሚያሳየኝ የነበረው። አሁን ሁሉም ኤልኢዲዎቹ ኖርማል ሲሆኑ የሚያሳየው ቮልቴጅ አጠቃላይ ቮልቴጁ ይህን ያህል መስጠት አለበት። ስንት መስጠት አለበት? አትሊስት 171 ወይ 172 መሆን አለበት ማለት ነው። የዚህ እንደየ ቴሌቪዥኑ አይነት ይለያያል። ነገር ግን ቅድም ሲያሳየኝ የነበረው ስለካው የሚያሳየኝ 300 ምናምን ነበር የሚያሳየኝ። አሁን ግን 171 ነው የሚያሳየኝ። 171 ነው። ዛት ሚንስ እንደየ ቴሌቪዥኑ አይነት ይለያያል። ነገር ግን ይሄ 171 ሁሉም ኤልኢዲዎቹ መስራታቸው ባክላይቶቹ ሁሉም መስራቱ የሚያሳየው የዚህ አይነት ቴሌቪዥን ከሆነ 172 ከሆነ ኤልኢዲ ፕሮብሌም የለበትም። ይሄ ባክላይቱ አልተቃጠለም ማለት ነው። ቅድም ያሳየኝ የነበረው 300 ምናምን ስለሆነ ነው። አሁን ሁሉም ይበራሉ። አሁን ይሄን ይመስላል። ኦኬ አሁን ወደ ቦታው እንመልሰው። ወደ ቦታው መመለስ ነው። ሪፍሌክተሩን ቅድም እንዳልኳችሁ እቺ ምልክት ያደረግንባችን ነገር እንዳትረሷት። እቺን አውጧት፣ አብራችሁ እንዳታስሯቸው። ለምልክት ያህል ነው። እቺን ቅድም አድርጉበት ያልኳችሁ ቦታው በየትኛው ሳይድ እንደሆነ እንዳያምታታችሁ ብዬ ነው ምልክት አድርጉበት ያልኳችሁ። ይሄን ካስቀመጣችሁ በኋላ ሜክ ሹር በቦታው ላይ ማረፉን እዩት። በቦታው ላይ ማረፉን መቀመጡን ሜክ ሹር እንደዚህ እንትን ማለቱን ግራ ቀኝ እንትን ብላችሁ ግራ ቀኝ እየዞራችሁ እዩት። በኋላ ላይ እንዳያስቸግራችሁ። ኦኬ አሁን ሁሉም ገብቷል። ኦኬ አሁን ሁሉ ገብቷል። አሁን ደግሞ የሚቀረው እነዚህ ቅድም ያልኳቸውን ነገሮች ማስገባት ብቻ ነው። ይሄው ቅድም እነዚህን ደግሞ ስታረጉ ትንሽ እችን ከፈት ብታረጓት ይችን በደንብ ንክስ እንዲያደርግላችሁ አይታችኋለችን። እዚህ ጋር ያለችውን በደንብ ዙም ኢን አድርጌ ላሳያችሁ። ይችን ትንሽ ከፈት በኋላ ዝም ብላችሁ ካስገባችሁት እዛ ጋር አይነክስላችሁም በቀዳዳው ላይ ማለት ትንሽ ቅድም ስናወጣ ጨምቀን ትንሽ ጨመቅ አድርገን ስላወጣ ነው። በኋላ ዝም ብለን ብናስገባው ከውስጥ ወጡና በኋላ ላይ እንትን ያደርጉባችኋል። ስለዚህ ይችን ትንሽ ወጣ ማድረጉ ጥሩ ነው። ይችንም ብላችሁ ወጣ ማድረግ በቃ እንደዚህ እንዲያርጋችሁ። ለምን እንደዛ ካላደረጋችሁ እዚህ ጋር አይነክስላችሁ። አያ እንደዚህ እንዲነክስ ማለት ነው። እንዲነክስ ነው። ያው አያችሁ ቅድም ስነግራችሁ ነበረ እንትን ካላደረጋችሁ አይዝም ገብቶ ይወጣል። አይዝም። ለዛ ነው ይችን ፈልቀቅ አርጓት ትንሽ እምላችሁ። ለዛ ነው ፈልቀቅ እንድታረጓት። ፈልቀቅ ስታረጉት ቅድም ጨምቀን ስላወጣ ነው። አሁን ይሄው እንዲህ ሲገባ ያው ይነክሳል ማለት ነው። ለዛ ነው እንደዛ አርጉት እምላችሁ። ትንሽ ከፈት ብታረጓት ሞር በቀላሉ እንትን ያደርግላችኋል። እንዲያደርጉት በቃ እንደዚህ ይዝላችኋል ማለት ትንሽ ከፈት ካላደረገ ቅድም ትንሽ ጨመቅ አድርገን በፒንሳ ስላደረግ ነው። ለዛ ለማስገባት ሲገባ ይወጣል ተመልሶ። ለዛ ትንሽ እችን ከፈት ብታደርጉት በቀላሉ በደንብ ነክሶ ይዘዋል ማለት ነው። አለዛ ይወጣል። ኦኬ
ሪፍሌክተሩን ዲፊዘር ነው ይሄ። ይሄንን እላው ለማድረግ ለምልክት ያህል ነው አስቀምጡበት ያልኳችሁ። እቺ ማንሳት ነው፣ አብሮን እንዳታስቀቡት። ይሄንንም እንደዚሁ አብራችሁ እንዳይገባባችሁ እቺን አስተካክላችሁ አስተካክላችሁ እንትን ውስጥ አስተካክላችሁ ማስገባት። እንዴት አደርጋላችሁ? ያው ምልክት ያደረግንበት አቅጣጫው በዚህ በኩል ስለሆነ ይሄው አንስቼዋለሁ። እዛ ይሄንን በዝሉን ወደ ቦታው ማድረግ ነው። ቀስ ብላችሁ አቅጣጫውን ዙሪያውን እንዲህ ነካ ነካ እያደረጋችሁ በጣታችሁ እንደዚህ። ኦኬ አሁን ይሄ እንትን አያችሁ፣ ይሄ እንዴት ለመያዝ እንደሚባል ፈለገ አቅጣጫውን እንደፈለጋችሁ ታስተካክላላችሁ። ለስክሪኑም ሴቭ ነው ለመያዝ ፍራጃብል ስለሆነ በቀላሉ የሚሰበር ነገር ስለሆነ በቀላሉ እንዲያርጋችሁ ፈለገውን ታስተካክሉበታላችሁ። እቺ እንዳትረሷት። እቺ ፕላስተሯን ለምልክት ነው ቅድም ያደረግንባት። እሷን ማንሳት ቦታውን ካደረጋችሁ በኋላ በቃ አሁን ይሄ ቦታው ገብቷል። ስለዚህ ይሄንን ማላቀቅ ነው፣ ቦታ ላይ አድርገናል። ይሄን እንዲያደርጋችሁ ማላቀቅ ነው። ሳካር ነው፣ ሳካ አድርጎ ነው የሚይዘው። አሁን ይችን እንዳይሰበረባችሁ ብዬ ነው እንደዚህ የምታደርጉት። ይሄ ሪቢን ኬብል በቀላሉ የሚቆረጥ ስለሆነ ይሄ እንደምታዩት ስክሪኑንና ቲካኑን የሚያያይዝ ነው። ይሄ እንትኑ ከዚህ የሚመጣውን ቮልቴጅ ወደ ታች የሚያስተላልፍ ነው፣ ለስክሪኑ የሚሰጥ ነው። ስለዚህ ይችን ወደ ታች ታደርጋላችሁ እንደዚህ። ይችንም እንደዚሁ ታላቃላችሁ፣ ታወርዳላችሁ። እዛ በዝሉን ያው የስክሪን ማቀፊያ ነው። ሜክ ሹር መግባቱ ምንም አይነት ጉልበት አትጠቀሙ። ቦታው ላይ ሲገባ ራሱ እንትን ብሎ ይገባል። ቦታውን ካገኘ ራሱ ይገባል፣ አያስቸግርም ማለት ነው። ምንም አይነት ፎርስ አያስፈልግም። ኦኬ አሁን ገብቷል። አሁን ፍሊፕ ማድረግ ነው፣ መገልበጥ ነው። ያው ገልብጠው አሁን ገለበጥ ነው። ገልብጠን ደግሞ ይችን እዚህ ጋር እናደርጋችን። ብረቱን የዚህ እንትኑ ማሳዣ ነው። ቢፎር ዛት ግን ይችን ቦታው ላይ መግባቱን ሜክ ሹር፣ ይቺ ቦታው ላይ መግባቱን ሜክ ሹር እንትን በሉ፣ ቦታውን መያዙን እንደዚህ። ኦኬ እዛ ይሄንን ማቀፊያውን እዚህ ላይ እናደርጋለን። በዚህ በኩል ነች። አዎ ቦታው ላይ ሲገባ ራሱ ይገባል። ራሱ አያስቸግርም። ያው ቦታን ካገኘ ራሱ ይገባል። ኦኬ ይሄን ካደረጋችሁ በኋላ ይችን ሪብን ኬብሉን እዚች ላይ መግባቱን አትርሱ። ሪብን ኬብሉን ቀስ ብላችሁ እዛ ሎክ አድርጉት።
ወደ ላይ ከፍ አድርጋችሁ ውስጥ መግባቱን ካረጋገጣችሁ በኋላ ሎክ ማድረግ ነው። መግባቱን ካረጋገጣችሁ ሎክ ማድረግ። አሁን የቀረን ስክሮቹን ነው። ስክሮቹን ማሰር ነው። እንዳልኳችሁ አጫጭሮቹ በዚህ በጎን በኩል ነው ያሉት። አጫጭር ብሎኖቹ በጎን በኩል ነው ያሉት። ያው ረጃጅሞቹ በዚህ በኩል ናቸው። ያው ረጃጅሞቹ እዚህ ጋር ናቸው። አጫጭሮቹ ደግሞ በጎን በኩል ናቸው። በዚህ በሳይድ በኩል ናቸው። ያስታውቃሉ ራሳቸው። በጣም ረጅሙ እንትን ከሆነ አይገባላችሁም። አጭሯ ከሆነ ደግሞ እዛ ገብቶ አያስርላችሁም። ለዛ በቀላሉ አይደንቲፋይ ማድረግ ትችላላችሁ። እዚች ጋር እዚህ የማቀፋም ብሎን እዚህ ጋር 4 ብሎኖች ናቸው። እዚህ ጋር እዚህ እናስራለን። ቦርዱን እናስቀምጠው። እዚህ ጋር አቅጣጫ ስላለው ይሄ በዚህ በኩል እንደዚህ አድርጋችሁ አቅጣጫ አለው። እንደዚህ አድርጋችሁ ይሄ ቦርዱ ግራውንድ እንዳይነካ መከላከያ ነው። ይሄ ግራውንድ እንዳይነካ ነው። እንዴት አደርጋላችሁ? ብሎናችሁ እዚህ ወፈር ያለው ብሎን ለግራውንዱ ማያይዝ ነው። ይሄ ወፈር ያለው ብሎን ይሄንን ከሜን ቦርዱ ወደ ፓወር ሰፕላይ የሚመጣውን መሰካት። ይሄ ደግሞ ከድራይቨር ከባክላይቱ የሚመጣ ነው። እዚህ ጋር ተሰካላችሁ። መሰካቱን የተለያየ እንዳለ ሜክ ሹር ነው ከማሰራችሁ በፊት። እዚህ በኋላ ሴንሰሩን እናደርጋለን። ሴንሰሩን ሴንሰሩ ይኸው ብሎኑን እዚህ ጋር ታደርጋላችሁ። ይችንም እንደዚሁ
ቺን ሴንሰሯን እንዳትረሱ መስካቱን እንዳትረሷት። እዚህ በኋላ ደግሞ ስፒከር ነው ሌፍት ኤንድ ራይት ስፒከር ነው ይሄ ሌፍት ነው ሌፍት ስፒከር ነው። እዛ ይሄንን መግባት ለመግባቱንም እንደዚህ ምልክት ይሰጣቸዋል። ይሄ ራይት ነው ችምለዙ መግባቱን በደንብ መክሹር እንትን በሉ። ኦኬ እዚህ በኋላ ከቨሩ ነው ኦኬ አሁን ከቨሩን ወደ ቦታ እንመልሳለን። ብሎኖቹን እንሰር። ኦኬ ብሎኖቹን ኦኬ Okay. Let's check again one more time. Okay. Okay. Now let's turn on نكفتها stay. Now